አልደረስንበትም። አሁንም ለሽምግልና ነው የመጣ ነው። ልግጠምልሽ? እሺ በይኝ። ስምሽን ልቤ ላይ አድምቄ በጽፈው ልብ ድካም ያዘኝ ማን ትሆንሽ ሰው። ይሄ ነገር እውነት ሆኖ ቀረ ጋይስ፣ እንደ ቀልድ በቃ ጸደቀ። ምን አይነት የህዝብ ድምጽ የማይሰማበት ሀገር ላይ ነው ያለነው ጋይስ? እንዴት የወጣቱ ድምጽ ጆሮ ዳባ ልበስ ይባላል? ለማንኛውም እቺን አጭር ቪዲዮ ላሳያችሁና የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ። ቅድም አይቻለሁ እኮ ቤተ ማርያም ብለህ አይ ጥሩ ነኝ ማውቃታለሁ። አሁን በደንብ ማውቃት 05 ነው። 05 በጣም ማውቃታለሁ። 05 በጣም ነው ማውቃት። አልደረስንበትም። አሁንም ለሽምግልና ለጓደኛችን ሽምግልና ነው የመጣ ነው። ያው ማይቀረጽ ግን ለዛ ነው የመጣ ነው። እንዴ በቃ አሁን ደግሞ ታዘዝ። እሺ እኔ ታዘዝ እንዴ? ግን ምን ላድርገው? ምንድነው ማለት ነው? ሰላም እንዴት ናችሁ? ዮናታን እዚህ በዛውት ዲርቅ ነው። እንዴት ናችሁ? አሁን ዛሬ የመጨረሻ ቀናችን ነው። ነገ እንበራለን። ነገ ወደ አዲስ አበባ እና ነገ እንበራለን እና ዛሬ የመጨረሻ ቆይታችን ነው። ዛሬ የመጨረሻ ቆይታችን ነው። ባህር ሐይቅ ላይ ነው ያለነው። እኔ በጣም ነው የመቸኝ ባህር ሐይቅ። ገጣሚ ስለሆንኩ ነው መሰለኝ። ልግጠምልሽ? እሺ በይኝ። ስምሽን ሰማይ ላይ አድምቄ በጽፈው ከባድ መብረቅ መጥቶ ጠራርጎ ወሰደው። ስምሽን አሸዋ ላይ አድምቄ በጽፈው ከባድ ወንዝ መጥቶ ጠራርጎ ወሰደው። ስምሽን ልቤ ላይ አድምቄ በጽፈው ልብ ድካም ያዘኝ ማን ትሆንሽ ሰው። በጣም የድሮ ግጥም ነው፣ የኔ ሳይሆን የሰው ነው። ብታስረግዛት ግን የመጨረሻ ዋው ተስፋ አንቆርጥም ጋይስ። የሆነ ኮሚቴም ቢሆን አቋቁመን ይሄን ነገር ማፍረስ አለብን። እውነት አፍራሽ ኮሚቴ ሊስማት ነው እንዴ? ሊያሸታት ኧረ ተውኝ። ሊስማት ነው እንዴ? ተመችቶኛል። ይቆምለታል። ይህን መርጌታ ደግሞ ተመልከቱ። ቢቻል ሽንቱን አምጡልኝ መላው እኔ ጋር። ኧረ ትችላላችሁ እናቴ ትሩት። መንግስት ዝም አለ በቃ። የምር ሊከሰስ ይገባል። የህዝብን ክራሽ የወጣቱን ልብ መስራት አለመስራት ቼክ የምናደርግባት የግሉ በማድረግ የሚል አንቀጽ ምዕራፍ ምናምን ሊኖረው ሊቀመጥ ይገባ ነበረ። አሜንድመንት ያስፈልጋል። እንደውም ኮንስቲቱሽን ላይ እንደዚህ አይነት ነገር ሲፈጠር ምን ጠይቅበት ህግ ያስፈልገናል ለምላችሁ።